ፎከስ አድርግ። ለራስ እንዲህ ቀለል ስታረጋት ሰዎችም እንዲያቃልሏት ነው ያደረገው። አልገባም ምን ማለት እንደሆነ። አንተ ስፖርት ስትሰራ እሷ ልጇ እንዳይጎዳ እየተገላበጠች ነበር የምትተኛው። ገብቷል? ምን ማለት እንደሆነ አልገባም አይደል? ያ ለማንኛውም አንተም እንዳላከበርካት እህትም እንዳላከበረቻት ቤተሰብም እንዳላከበራት ነው የሚያሳየው እዚህ ጋር። ሲጀመር ሰርፕራይዝ ነው መሰለኝ የተደረገው መምጣቷ ራሱ የእውነት። ያ ጋይስ እውነት ለመናገር ማለት ናዮ በእንደዚህ አይነት ብቻ ነው መስተናገድ የነበረባት። የእውነት እንደዚህ ብቻ ነው የእውነት ልክ ነው የተደረገባት። ልክ ነው ዩቲዩቦች ያ ጋይስ ከባድ እንደ ጆን መንግስት እርምጃን ተወስዳታለህ ብዬ ደረቴን ይዤ የተከራከርኩት መንግስት ያደረገው ልክ ለመሆኑ የተናገርኩት አንደኛ እኔ ነኝ። በጆን ዳንኤል መታሰር እነ ዮኒ እነ ምናምን የሚያደርጉት ነገር ምን እንደሚያመጡ ማሳየት አለብህ ያልኩት። ናዮ ግን ፕሊስ መንግስት ፍታት ነው ያልኩት። ፍታት ብቻ ሳይሆን ይሄንን ስቴፕ ነው የተናገርኩት። በድንገት ነው እቺ ልጅ እርጉዝ መሆኗ የተነገራት። በድንገት ነው ወንጀለኛ ሆነች። እንደዚህ ብዬ 3 ቪዲዮዎች ምናምን ላይ ዩቲዩብ ላይ በደንብ በሷ ጉዳይ ላይ ስናገር ነበር። ገባችሁ? ያ እና የእውነት አይዞሽ፣ እሺ ናዮዬ አይዞሽ፣ አይዞሽ። የእውነት አሳዘነች። ያ